ታሪኩን ከመቀጠል በፊት ፍቃድሽን ከሰጠሽኝ ይህን ንቃብና ዘውድ ላስቀረው እኔም አዎ ፍቃድ ሰጥቼሻለሁ አልኳት አለች ሌላም ጥያቄ አለኝ ይህን ንቃብና ዘውድ ለኔ ትሸጭልኛለሽ አልኳት አይ አልሸጥልሽም ነገር ግን ስጦታ አድርጌ ሰጥሻለሁ እኔም የራሴ ሆነ አስገራሚ ታሪክ አለኝ አልኳት የራአዩን ታሪክ ነገርኳት በለቅሶ ተንሰፈሰፈች አለች ለአላህ ጥራት ይገባው አንድ ሰው ለሌላ ሰው የሂዳያ ሰበብ ሊሆን ይችላልን ለሷም አልኳት አላህ ከማንም ለጋስ የበለጠ ለጋስ ነው ከመስጂዱም ወጣን ኒቃቧንም ለመጀመሪያ ጊዜ ለበሰች በአላህ ማለት ቀብር እስከምትገባ ድረስ ኒቃቧን መቼም እንደማታወልቀው መንገዱን የተሻገረን ስንመለስ አልኳት ለሷ ዛሬ ጾመኛ ነኝ ጾሜን ስፈታ አላህ በኒቃብሽ ላይ እንዲያጸናሽ ዱዓ አደርግልሻለሁ አለችኝ አይደለም ሀሊል ሆይ አላህን ለምንልኝ በጀነት ውስጥ ለጮኛ የሙሽራ ሆኜ ከሱ ጋር እንድቀላቀል ስሜ ሐያት ሆኖ ልቤ ከአላህ የራቀ መስሎሽ ነው በፍጹም ልቤ በአላህ ፍራቻና በሐፍረት የተሞላ ነው አለችኝ ተሰናበትኳትና እሷን መንገድ ውስጥ ታቋርጥ ወደኔ የተመለከተች ነበርና ከፊት ለፊት አላየችም የታክሲ መኪና ሹፌር ገጫት መሬት ላይ ወደቀች ግጭቱ ጠንካራ አልነበረም ቀላል ነበር ወደ እሷ ሮጥኩና ደግኳት ምንም አልሆነችም ቆመች አለች አልহামዱሊላህ ደህና ነኝ ነገር ግን ሰውነቴን አይሰማኝም አቅራቢያ ሆስፒታል ነበር